የዛሬውን ዝግጅት ልደቱ አያሌው ምህረቱ 27 ሲደመር 2 ኢትዮጵያ አዲስ አምባገነናዊ ስርዓት በማዋለድ ሂደት በተሰኘው መጽሐፋቸው ውስጥ ባስቀመጧት ቀልድን ጀምረው ከአብይ አህመድ አሊ ጠቅላይ ሚኒስትርነት በኋላ በረከት ስምኦን ጥረት ኮርፖሬትን በመመዝበር ተከሰው ዳኛው 6 ዓመት እስራት ተፈርዶብሃል ይላቸዋል። በረከት ስምኦንም ቀበል አድርገው ይሁን ከመደመር ይሻላል ላሉ ተብሎ ተቀልዷል። በርግጥ በረከት ስምኦንን አስመልክቶ ብዙ ክፉ ነገር የጻፈልን ኤርሚያስ ለገሰው አቅጅራም በረከት ስምኦን ጨዋታ ይችላል ይለናል። ዛሬም ስለ ኢህአዴግ ቁጥር 2 ሰው መጫወታችንን ቀጥለናል። በረከት ስምኦን ከአማራ ሊቃን ጋር መጋጨት የጀመሩበት ጊዜ ገና ወደ ትግል ሲገቡ ጀምረው ነው። ተደጋግሞ እንደሚባለው ከኤርትራዊነታቸው ከታችኛው መደብ ሰውነታቸው ወዝተ የሚመነጭ ከአማራ ሊቃን ጋር የማያግባባ ምክንያት ነበራቸው። ለምሳሌ ብዙ የኢህአፓ ታጋዮች ዋጋ የከፈሉለትን ኤርትራ እንደ ኢትዮጵያ ቅኝ ተገዢ ያለ መመልከት አቋም ኢህዴን በቀላሉ ነበር የሸረሸረው። ይህ ጉዳይ ኋላም መንግስት ከሆኑ በኋላ ራሳቸው በረከት ስምኦን የኤርትራ መገንጠል የወደብ አጀንዳ በወጣቱ የማይነሳው በትኩረት ስለሰራንበት ነው ብለው ሲናገሩ እናገኛቸዋለን። ወደ ኢህአዴግ የድል ዋዜማ ቀናት ሰሞን ደግሞ በረከት ስምኦንና አዲሱ ለገሰ እየደጋገሙ የአማራ ልጆች ነፍጠኛና ትምክተኛ የትምክህት ተሸካሚ ለም መሬቶች እያሉ ሲናገሩ አስጨናቂ ዘሩ የተባለ የአማራይቱ ልጅ ነፍጠኛና ትምክተኛ አማራነት ከሆነ አዎ አማሮች ነን፣ አማራ ያልሆነ ካለ ራሱን ይፈልግ በማለት ተናግሯቸዋል። በረከት ስምኦን በማንነት ቀውስ የሚሰቃዩ ፖለቲከኛ ተደርገው መገለጽ ከጀመሩ ዘመናት እንደመስኳ ፈሰዋል። የቅርባቸው ሰው የነበረው ተስፋዬ ገብረአብ 2005 ዓ.ም ላይ ባስነበበው መጣጥፉ ቀጣዩን ምስጢር ያወጋናል። የበረከት የልጅነት ስም ከናባቱ መብራቱ ገብረ ሕይወት ይባላል። ወደ ትግል ከወጣ በኋላ ስሙን በረከት ስምኦን ሲል ቀየረው። ስሙን ከናባቱ ለምን እንደቀየረው ብዙ ሰዎች አያውቁም። በትግሉ ጊዜ ስምህን እንጂ የአባትህን ስም መቀየር የተለመደ አልነበረም። ለምሳሌ መለስ፣ ስብሃት፣ ሳሞራ፣ ሀየሎም፣ ህላዌ የመሳሰሉትን መጥቀስ ይቻላል። ስማቸውን እንጂ የአባታቸውን ስም አልቀየሩም። ምክንያቱም ስም መለወጥ ያስፈልገው ለቤተሰባቸው ደህንነት ሲባል ብቻ ነበር። የአባት ስም ለመለወጥ ምክንያት አልነበረውም። እንዲያውም ብዙዎቹ ደርግ ከወደቀ በኋላ ወደ ልጅነት ስማቸው ተመልሰዋል። በረከት ከነዚህ ሁሉ ተለይቶ ስሙን ብቻ ሳይሆን የአባቱንም ስም ቀየረ። በዚያውም ጸና። የአባትህን ስም ለመቀየር የግድ አንድ ምክንያት መኖር አለበት። ምናልባት አባትህን የምትጠላ ከሆነ ዲቃላ ሆነህ በእንጀራ አባትህ የምትጠራ ከሆነ የመሳሰሉ ምክንያቶች የአባትህን ስም ሊያስቀይሩ ይችላሉ። ስትቀይርም የእውነተኛ አባትህን ስም ታደርጋለህ። ወይም አባት ስሙ የማይታወቅ ከሆነ የእናትህን አባት ስም ልታደርግ ትችላለህ። አሊያም ደግሞ እንደ በዓሉ ግርማ ባሳደገ ሰው ስም ልትጠራ ትችላለህ። ይህ የተለመደ ነው። በቅርብ እንደማውቀው በረከት ወላጅ አባቱን በጣም ያከብራል ይወዳልም። በጎን የተወለደም አይደለም። መልኩም አባቱን ነው የሚመስለው። ወላጅ አባቱ አቦይ ገብረ ሕይወት ባህላዊ መሐንዲስ ነበሩ። በጎንደር ዙሪያ የሚገኙ ቤተክርስቲያናትን በአብዛኛው የገነቡት እሳቸው ናቸው። ቤተሰባቸውን አጥብቀው የሚወዱ ልጆቻቸውን ለማስተማርና ጥሩ ደረጃ ለማድረስ የደከሙ አባት ነበሩ። እና ታዲያ በረከት ስምኦን እንዲህ ያሉ ድንቅ አባቱን ከስሙ ላይ ፍቆ ለመጣል ለምን ወሰነ? ታሪኩ አስቂኝ ነው። በረከት ስምኦን የሚባል የኢህአፓ ታጋይ ነበር። አዲስ አበባ ተወልዶ ያደገ ሊሴ ገብረ ማርያም የተማረ ኤርትራዊ ነው። በትግሉ ወቅት ይህ ልጅ ባልታወቀ ምክንያት ከትግሉ ሜዳ ተሰወረ። ድንገት ስለተሰወረ ብዙዎች የኢህአፓ አባላት በረከት ስምኦን የተሰዋ መሰላቸው። በዚህ ጊዜ መብራቱ ገብረ ሕይወት በረከት ስምኦን የተባለውን የተሰዋ የትግል ጓዱን ለማስታወስ ስሙን በስሙ ሰየማት። እናም በረከት ስምኦን እየተባለ መጠራት ጀመረ። እውነተኛው በረከት ስምኦን አሁንም በሕይወት ፓሪስ ይገኛል። የሚያስገርመው ታሪክ ግን እውነተኛው በረከት ስምኦን አልተሰዋም ነበር። እውነተኛው በረከት ስምኦን አሁንም በሕይወት ፓሪስ ይገኛል። በሕይወት እያለ በጠራራ ፀሐይ ስሙ በመዘረፉ በጣም እንደሚበሳጭም ሰምቻለሁ። እውነተኛው በረከት ሩትና ሐና የተባሉ እህቶች አሉት። ሐና ስምኦን ፓሪስ ላይ የኤርትራ አምባሳደር ነበረች። አሁን የት እንዳለች አላውቅም። ሩት ስምኦን የሻዕቢያ ታጋይና ጋዜጠኛ ስትሆን አስመራ ትገኛለች። ባልተሰዋ ሰው ስም ባላማ በማይገናኙ ሰው ስም ራሱ የሚጠራው ታሪከኛው መብራቱ አማራ ሳይሆን አማራ ነኝ ይላል። በረከት ስምኦን ሳይሆን በረከት ስምኦን ነኝ ይላል። ይሄ ሰውዬ መቼ ነው ራሱን የሚሆነው? ጤነኛ የሆነ ሰው የራሱን ስም ሙሉ በሙሉ ሰርዞ
ያልሞተን ሰው ስም ከና አባቱ እንዴት ይዘርፋል? የመብርሃቱ ገብረሕይወት ታላቅ ወንድም ካሳሁን ገብረሕይወት ይባላል። ካሳሁን ኤርትራ ተወልዶ ጎንደር አደገ። ከዚያም ኢህአፓ ታጋይ ሆነ። በኢህአፓ ውስጥ ሳለ የጎሳ ፖለቲካን የሚቃወም እንደማንኛውም የወቅቱ የኢህአፓ ወጣት ህብረ ብሔራዊ አደረጃጀትና መስመርን የሚመርጥ ነበር። በግልባጩ መብርሃቱ በታላቅ ወንድሙ ተጽዕኖ የብሔር አደረጃጀትና አስተሳሰብን የሚቃወም ሆኖ ነበር ትግሉን የጀመረው። ካሳሁን የተሰዋው ከህወሓት ጋር በተደረገው ጦርነት ነው። ማለትም ካሳሁን የተገደለው በህወሓት ጥይት ነው። በረከት ስምዖን ወደ ህወሓት የገባው ከካሳሁን መገደል በኋላ ነው። በረከት በጣም የተምታታበት ሰው ነው። ከበረከት የተምታቱ ታሪኮች ዋናው በዘሩ ኤርትራዊ ሆኖ ሳለ የአማራ ድርጅት መሪ መሆኑ ነው። ይሄ ከሞራል አንጻር ለአማራ ህዝብ ስድብ ነው። በረከት በህብረ ብሔራዊ ድርጅት ውስጥ እንደ አንድ ኢትዮጵያዊ ኢትዮጵያን ቢመራ ጥያቄ ባልተነሳበት ሰው ተወልዶ ያደገበት ሀገሩ መሆኑ ይታመናል። የዘር ፖለቲካ የሚያራምድ ግን የግድ እሱም ዘሩን ግልጽ ማድረግ ይጠበቅበታል። አማራ በዘሩ መደራጀት አለበት ብለው ሲያበቁ አማራ ያልሆነ እንዴት አማራን ይወክላል? ኢህዴን ወደ ብሔራዊ ድርጅት ሲለወጥ በረከት ለራሱም ሆነ ለአማራ ህዝብ ክብር ሲል ራሱን ለአማራ ድርጅት መሪነት ማግለል ነበረበት። ተስፋዬ ገብረአብ ይሄኛውን ትረካው ጨርሷል። የጋዜጠኛው ማስታወሻ ውስጥ ደግሞ አማራ አረጋዊ በረከት ስምዖንን አትጨማለቅብኝ ሲል ሞልጮታል ይለናል። በረከት ስምዖንም ጋሻ አማረን ጎንደር ድረስ ወስደው እንዳሳሰሯቸው የሚታወቅ ጉዳይ ነው። በረከት ስምዖንና ስብሐት ገብረ እግዚአብሔርን በሚያገናኘው የተስፋዬ ገብረአብ አንድ ጽሑፍ ውስጥ ደግሞ ቀጣዩዋ ታሪክ አለች። ተስፍሽ ይቀጥላል። አንድ ቀን በረከት ስምዖን ከጋሽ ስብሐት ጋር መተዋወቅ እንደሚፈልግ ነግሮኝ ቢሮው እንዲመጣ አዘዘኝ። እኔም እሺ ብየው ተቀበልኩት። መልእክቱን ለጋሽ ስብሐት አድርሼ 8 ሰዓት ላይ እንዲዘጋጅ ነገርኩት። በማግስቱ ጋሽ ስብሐትን ልወስደው ሲሄድ አጣሁት። ወደ ክበባችን ቤት ላገኘው አልቻልኩም። ወደ ቤቱ ቤድም የለም። በመጨረሻም ስቴዲየም አካባቢ ወዳለው አሸናፊ መጽሐፍት መደብር ሲሄድ በጀርባው ተንጋሎ መጽሐፍ ሲያነባ አገኘሁት። እንዴ በረከት ሊተዋወቅ ይፈልጋል ብያል ነበረም? ምን ነው ምን ነካህ ጋሽ አልኩት። ይቅርታ ረስቸው ተስፍሽ አለኝ። በቶሎ ተነስቶ አብሮኝ እንዲሄድ ጠየቅኩት። እሱም ተነሳና ተከተለኝ። በረከት ቢሮ ስንደርስ 9 ሰዓት ተኩል ሆኖ ነበር። ገና ወደ ቢሮ ከመግባታችን በረከት በቁጣ እንዲህ ሲል ተቀበለኝ። 1 ሰዓት ተኩል አሳልፈህ ነው የምትመጣው? በሰው ጊዜ የምትጫወተው ለምንድን ነው? ታዲያ ለበረከት ጥያቄ ምላሽ አልሰጠውም። ይልቅ ጋሽ ስብሐት እንዲህ በማለት እስከዛሬ የሚያስቀኝን መልስ ሰጠው። አያቶ በረከት አንተ ሰዓት የማትረሳው ድሮ ወታደር ስለነበርክ ነው። እኛ ግን የቀጠሮ ሰዓት ይቅርና ደሞዝ የምንወስድበትን ሰዓት እንኳ እንረሳለን። ይህን ስሰማ ሳቄን መቆጣጠር አቃተኝ ይላል ተስፋዬ ገብረአብ። ኤርሚያስ ለገሰ ዋቅጅራ ደግሞ ጥላውን ያረፈ ቀን የተሰኘ መጽሐፍ አለው። እዚያ ውስጥ ጥላውን ገሰሰ ሲያርፍ በረከት ስምዖን ያሳዩትን ከፍተኛ ክብር በጥርጣሬ በመመልከት ቀጣዩን ምልከታው ያጋራናል። ኢህአዴግ አርቲስት ጥላውን ገሰሰን በተመለከተ የሄደበትን መንገድ ቆም ብዬ አሰብኩ። ከአቶ መለስ ዜናዊ ጀምሮ ያሉት የኢህአዴግ ባለስልጣናት ለጥላውን ገሰሰ ጥሩ አመለካከት እንደሌላቸው አውቃለሁ። በቀጥታም ሆነ በተዘዋዋሪ በርካታ ጊዜያት ዛቻና ማስፈራሪያ ሲያደርሱበት ነበር። አንድ ጊዜ በአንድ ስብሰባ ላይ በረከት ደርግ ህዝቡን ቀስቅሶ ካነሳብን በላይ ጥላውንና ግብረ አበሮቹ በአንድ አብዮታዊ ዘፈን ያደረጉት ይበልጣል ብሎ ሲናገር ሰምቻለሁ። በዚያው ስብሰባ ላይ ኃይለማርያም ደሳለኝ ጥላውን የብሔር ብሔረሰቦችን የራስን እድል በራስ መወሰን መብት አይቀበልም፣ ባንዲራን የማይወድም ሲልም አድምጫለሁ። ይህን ያሉበት ወቅት የኢትዮጵያ ሚሊኒየም መዳረሻ ነበር። በወቅቱ ኃይለማርያም ይህን ያለው ኢትዮጵያን ወደ አዲሱ ሚሊኒየም የሚያሻግራት ሙዚቃና ሙዚቀኛ ምረጣ ላይ በተካሄደ የኢህአዴግ ቢሮ ካድሬዎቹ ውይይት ላይ ነበር። በእርግጥም በጥላውን ገሰሰ እጹብ ድንቅ ስራዎች ውስጥ ልዩ ትኩረት የሚሰጠው ኢትዮጵያዊነትና የኢትዮጵያ አንድነትን በመሆኑ በረከት ከሚስላት አዲስቷ ኢትዮጵያ የጥላውን የተለየ ነው። የአቶ መለስ አዲስቷ ኢትዮጵያ ከግንቦት 20 በኋላ የተፈጠረች ናት። ከዚያ በፊት የነበረችው ኢትዮጵያ የሚጠየፏት አሮጌዋ ኢትዮጵያ ናት። የጥላውን ኢትዮጵያ ደግሞ ምንም አይነት የፊት ቅጽል የላትም። ኢትዮጵያ ሁልጊዜም ኢትዮጵያ ናት። ይህን ደግሞ አቶ መለስም ሆነ የኢህአዴጉ ዶክተር ጎብልስ የሆነው በረከት ስምዖን ከሚጠላው ጉዳይ ዋነኛው ነው። ታዲያ ዛሬ ህልፈተ ህይወቱን ጠብቆ የሀዘን መግለጫ ለማውጣት መጣደፍ ምን ያመጣው ነው? ለዚህ ብርቅዬ የጥበብ ሰው በህይወት ዘመኑ ጥላቻን አሳይቶ የኖረው ገዢው ፓርቲ ጥላውን ሲሞት አጥብቆ ለማዘን መዘጋጀቱ ግራ ያጋባል። በረከት ስምዖን እንዲህ በቀድሞ ባልደረቦቻቸው ሰራተኞቻቸውና ጓዶቻቸው እየተጠለጠሉ ዛሬም ድረስ በአገር አሜሪካ በህይወት አሉ። የኢህአዴግ ራስ እንደሆኑ የሚታሰቡት ነባር ታጋይና አመራር በረከት ስምዖን ለዓመታት ይኖሩበት የነበረውን ቤት ለህጋዊ ባለቤቱ እንዲመልሱ ታዘዘው በዚያውም ያንኑ ተግባራዊ አድርገው ነበር ወደ አሜሪካ የተጓዙ። የቤቱ ባለቤት ከ18 ዓመታት ገደማ በፊት ቤቱ አላግባብ የተወረሰባቸው ስለሆነ እንዲመለስላቸው
እንዲኖራቸው የኢትዮጵያ ፕራይቬታይዜሽን ኤጀንሲ ወስኖላቸው ነበር። ሆኖም ይህን ለማስፈጸም የመንግስት ቤቶች ኤጀንሲ ዛሬ ነገ ሲል ቆይቶ ከ16 ዓመታት በኋላ ውሳኔውን ተግባራዊ ያደረገው በ2016 ዓ.ም ነበር። ቤቱ በቦሌ ክፍለ ከተማ ወረዳ 17 በቀድሞ አጠራር ቀበሌ 19 የሚገኝ ሲሆን በቤት ቁጥሩ 119 ተመዝግቦ ይገኛል። በልዩ ጌት የተሰራ ውብ የብሎኬት አጥር ያለውና ከሜሪዲያን ሆቴል ወደ አትላስ በሚያሾልክ የውስጥ ለውስጥ አስፋልት መንገድ በስተቀኝ የሚገኘው ይህ መኖሪያ ቤት ከአቶ በረከት ቀደም ብሎ ለተወሰኑ ዓመታት የቀድሞው ኤታ ማጆር ሹም ጀነራል ጻድቃን ገብረትንሳኤ መኖሪያ ሆኖ አገልግሏል። የአቶ በረከት ስምኦን መኖሪያ ሆኖ የቆየው ግቢ ውጫዊ ክፍሉ ከድንጋይ የተሰራ ሲሆን ላይን የማይከብድ ውብ ቪላ በግቢው መሃል ላይ ሰፍሮ ይገኛል። ምንም እንኳን ባለ አንድ ፎቅ ቤት ቢሆንም ከውጭ እይታ ግን ፎቅ የማይመስል ባለ 4 ማዕዘን ቅርጽ ያለው ገዘፍ ያለ መኖሪያ ቤት ነው። ከቤቱ ባሻገር ዋናውን ቤት የሚከብ ሰፊ አረንጓዴ ቦታ ሽፋን ያለው ሲሆን ግቢው በግምት 2000 ካሬ ሜትር ስኩዌር የሚሸፍን ነው። ቤቱ ከአዋጅ ውጭ እንደተወረሰባቸውና አሁን ግን እንዲመለስላቸው ለፕራይቬታይዜሽን ኤጀንሲ ያመለከቱት የቤቱ ቀደምት ባለቤት አቶ መሐሪ ተወልደ ብርሃን ከ1987 ዓ.ም ጀምሮ አቤቱታቸው ሰሚ እንዲያገኝ የቤቶች ኤጀንሲን ወትቷል። የቤቶች ኤጀንሲ በበኩሉ ከ2015 ጀምሮ የፍርድ ቤት ውሳኔውን ለማስፈጸም ጊዜ ይሰጠኝ ሲል ቆይቶ ነበር። የሚሆነው ቤቱ ውስጥ ከፍተኛ ባለስልጣን እንደኖሩበት ስለሆነና እርሳቸውን የሚመጥን ቦታ እስኪገኝ ጊዜ በማስፈለጉ እንደሆነ ሲገልጽ ነበር። ያም ሆኖ አቶ በረከት ስምኦን ቤቱ በፍርድ ቤት እንዲመለስ ከተወሰነ ወደ ሌላ ቤት ለመዛወር ረጅም ጊዜ መውሰድ አያሻም በማለት ተለዋጭ ቤት በአስቸኳይ እንዲዘጋጅላቸው ሲጠይቁ እንደነበርም ተገልጧል። ይህንኑ ጥያቄያቸውን መሰረት በማድረግ መኖሪያ ቤቱ ለአቶ መሐሪ እንዲመለስ ሆኗል። አቶ በረከት መልካም የሚባሉ ጎረቤት እንደነበሩ ይወሳል። ለበዓላትም ሆነ ማናቸውም ዝግጅቶች በጎረቤቶቻቸው እንዲገኙ ሲጠሩ ያለምንም ማቅማማት ይታደሙ እንደነበር ለረጅም ጊዜ የተጎራበቷቸው የአካባቢው ነዋሪዎች በበጎ ያነሷቸዋል። አበቃን። ሰላም ይስጥልን።